አሁን በሉኝ እንጂ እንትኑ የሰራው ልጅ ኮሜንት ላይ ያሳውቀኝ። ሾልደር ፕሬሱን የሰራው ልጅ ኦር ደግሞ የሰራሽ ልጅ አሳውቁኝ። ኤክስትራ ምሩ ምን ነው አራተኛው ሰክሰሳችን የሚሆነው ፕሮሰስ ያለው ምናምን እንዳትሉ። ሾልደር ፕሬስ ነው ሶስተኛ ላይ ሰራው፣ አራተኛ ላተራል ሬዝ ነው የሚሰራው። እንዲህ ያለ እንዲህ ደስ የሚለኝ ኤክሰርሳይዝ ነው። ለምን መሰላችሁ? ሞር እንዲህ ስትሄዱ አላ መልክ ያደርጋል። ምርጥ ኤክሰርሳይዝ ነው ለሾልደራችን። በአንድ እጅም አለ እንዲህ መስራት ትችላላችሁ። እንዲህ ሁለተኛው ራውንድ እንሄዳለን። ይሄኛው ላተራል ኤክሰርሳይዝ ላተራል ራይዝ እየሰራ ያለ ሰው ካለ ያሳውቀኝ። ቤት ቁጭ ብላችሁ 2 ሊትር ትይዛላችሁ። ምንም ሱርፌስ ማይክ ሲያጠበቅባችሁ 4 ሊትር 2 ሊትር ማለት ነው። ከቻላችሁ 20 ሊትር እንቂያ ጀርካኑ ማለት ነው። አንዱን በዚህ አንዱን በዚህ። ዋናው እዚህ ጋር የፈለገውን ኤክሰርሳይዝ መስራት አለበት ማለት ነው። አላክማችሁም። ወደ ሁለተኛው ኤክሰርሳይዝ እንሄዳለን። ዋን ሞር ይላል። ዋን ሞር ኧረ ይሄን የሰራው ማለት ነው። ስለ ቀጣይ ቪዲዮ አውራ ያለኝ አልቻልኩት። ቻሌንጅ እስክንጀምር አልቻልኩም። የምር ለመሰላችሁ በቃ በጣም ትንብዬበታለሁ አለ አይደል? አብረን እንድንሰራ በጣም ፈልጌያለሁ። በቃ ይሄ ይቻላል የሚለውን እንትን ማምጣት አለብን። ራሳችን ላይ ሰርተን ማምጣት አለብን። የትኛው የሰውነታችን ክፍል እንደሆነ አላውቅም። ስብርብር እናደርገዋለን በምትፈልጉት መጠን ልክ ማለት ነው። እናንተ የሆነኛል የምትሉት ነው ሰውነት ክሬት እንድታረጉ ዋናው ዓላማው የሚሆነው ግን ሚስጥር አለግም ማለት ነው። ሶስተኛው ራውንድ ላይ ደርሰናል። ላተራል ራይዝ ይላል። ሾልደር ይላል። መብረር ነው ይላል። መብረር ምን ቀረን? ኦልሞስት በጣም ይደራል። ይምር እኔ እንዲህ እንትን አልጠበኩም ነበር። ሞር መሀል ላይ ምንጭ ላይ መስሎኝ ነበር። 3 ራውንድ እየሄድን ነው። 14 13 ምናምን ሪፒቲሽን እየሰራን ነው በአንድ ራውንድ። ኦልሬዲ መጀመሪያ ለማስታወስ ያህል ዛሬ እየሰራን ያለ ነው ደረት፣ ትከሻ ምንድን ነው ሶስተኛው እስቻለሁ እንዳትሉ ትራይሴፕስ ማለት ነው። ትራይሴፕስ ሚንስ የኋላ እጅ፣ ደረት አለ፣ ቼስት እና ከዛ ምን አለ ሾልደር አለ። ሶስቱን ኤክሰርሳይዝ ነው የሰራን ያለው። ለሶስቱ ቦዲ ፓርታችን ደግሞ ምንድን ነው 6 ኤክሰርሳይዝ እንስራ ብለን አወራ። የመጀመሪያው ምንድን ነው ቤንች ፕሬስ ሰራ። ቀጣይ ምንድን ነው ኢንክላይን ዳምፕል ፕሬስ ገፋ ነው። ሶስተኛ ምን ላይ እንሰራን ሾልደራችንን ያሰራልን ቤንች ፕሬስ ሰራን። አራተኛ ላይ አሁን ደግሞ ላተራል ራይዝ ሾልደር ሰራን ማለት ነው። ቀጣይ የሚቀረን ምንድን ነው? በኬብል ነው የምንሰራው። ፑሽ ዳውን እንሰራለን። በትራይሴፕስ ያበደ ፑሽ አፕ እንሰራለን። እዛው እጃችንን ትሬዛችንን ያሰራል ማለት ነው። ቱ ሞር ይላል።
ቱሞር እንዲህ እያለ እንዴት እንዳትሉ ከቤንች ፕሬስ ተነሳን። ምንም ነገር አይደለም። ቀጥታ ላተራል ላይ ደርሰን ነበር። አሁን ደግሞ አምስተኛው ላይ ደርሰናል። ባንደርስ ይመስላል። ገፋ ነው ለጉድ ነው የገፋ ነው ዛሬ ነው የምር። ትራይሴፕስ ደግሞ አሁን ወጠር ትራይሴፕስ እንዲህ ያደረገ በዳምፔር እንሰራለን ማለት ነው። እንዲህ ያደረገ በዳምፔር የምናዘጋትን በፑሽዳውን እንሰራለን። ፑሽዳውን በኬብል ነው የምንሰራው። ምንም ብዙም አያስቸግርም፣ ግን ዋናው ስቴፕ ነው። በዛ ቀጥታ ትራይሴፕሳችንን ቦግ ነው የሚያደርግልን። ቦግ እንዲህ ነው ቦግ። አንዳንድ ቃላቶች ያላቸው ቦግ ለማብራት አይደለም ለተውለታችን። ይሄን 3 ራውንድ እንሰራለን። 3 ራውንድ ነው የምንሰራው። ሪፒቲሽኑን 10 15 14 13 ምናምን ነገር በቻልነው እንገፋለን። እናንተም በቻላችሁት እችን ፑሽዳውን እየገፋችሁ ከሆነ በዚህ ሰዓት ጂም ቤት ሆናችሁ ይሄን ስፖርት እየሰራችሁ ከሆነ ምን ብላችሁ ኮሜንት ላይ ገብታችሁ ፑሽዳውን በጣም ለትራይሴፕስ አስፈላጊ ነው ማለት ነው። ቻሌንጅናል። እሺ ታወቃችኋል። ትራይሴፕስ በቃ ሁሉም ታወቃችሁ። እዚህ ጋር ቀጥታ ይሄን በምታጥፉ ሰዓት የኋላ እጃችሁ በቃ ነው አድቫንስድ ትራይሴፕስ ወርክአውት ብለን እንያዘው። አምስተኛ ስቴፕ ላይም ደርሰን እኔ ስለ ቀጣይ ቪዲዮ ላወራችሁ ውስጤ ይቃጠላል ነው ይባላል። አውራ ግን አላወራም። ቀጣይ ሳምንት ብቻ ግን ባሪፍ ቻሌንጅ ነው የምንገናኘው። እየደጋገምኩ አይደል እንድታስታውስ ነው። አጉል ደጋገም እንዳትሉኝ። ኔክስት በቃ አዲስ ፕላን የቀረችን እሷን ፑሻፕ ናት። ፑሻፕ ታውቃላችሁ፣ ፋሚሊያር ነች። እሱ ሁላችሁ መሆናችሁ የሰራችሁ ብላችሁ ኮሜንት ታደርጉልኛላችሁ። ወደ ሰከንድ ራውንድ እንሂዳ ትራይሴፕሳችን ቦግ ብልጭ ይላል። ቦግ ይላል። ዋን ሞር ይቀራል። ዋን ሞር ይቀራል። እሱን እንደምንም ብለን አለ ወርክ ብለን እርጊት ማንኛውም ሰክሰር ድራውንድ እንሰራ ተግለበት ሳምንት በዳሌ ቻሌንጅ እኔና እናንተ የምንሰራቸው ናቸው። ሙሉ ሰውነታችን ላይ ለውጥ እናመጣለን። በቃ ሙሉ አካላችን ላይ ሙሉ በሚባል ደረጃ እዚህ ጋር ምናምን ነገር ቀጣይ ቪዲዮ እንዳወራ እያደረጋችሁ ነው። ለማንኛውም እንቀጥል። ኢቭን ቀጣይ ሳምንትም ላንቆይ እንችላለን። አፕዴት ይሆን እዚህ የሰራው አፕዴት ምን ያሰራል። በቃ ለምንድን ነው ማናፈጣጥነው ምናምን ነገር አሁን የሰራ ነው መስላችን ብሬክ እረፍት ያስፈልገዋል። አንዳንድ የሰውነት ክፍሎች እስከ 24 72 ሰዓት ይፈልጋሉ። 48 ሰዓት 72 ሰዓት እጃችን ግን ብዙ ጊዜ 24 ሰዓት ይፈልጋል። ደግሞ ሞር አሪፍ እንትን እንድል ትራይሴፕስ ባይሴፕስ ምናምን ነገር
48 ሰዓት ወር ደግሞ የፈጠነ እንደን እንትኖች ካሉብን በ24 ሰዓት ሆዳችን የሆድ ምንሰራ ማለት ነው። እሱ ደግሞ 24 ሰዓት በቂ ነው። እጅ ምናምን ሰው ግን 48 ምናምን እያለ ይጨምራል። 48 ሰዓት ማለት 2 ቀን ነው። ከ2 ቀን በኋላ ይሄን ሀሳብ ቦግ አድርጊ ቦግ ማለት ነው። ቦግ እናደርገዋለን። አዲስ ሀሳብ ከ2 ቀን በኋላ ይብል ሊሆን ይችላል። ብቻ ሳምንትም ላንጠብቅ እንችላለን ነው። ቦግ አድርገን እንመጣለን ማለት ነው። ያ ሀሳብ ምንድነው? ሁላችንም የምንፈልገውን ሰውነት፣ የምንፈልገውን አቋም፣ የምንፈልገውን አይነት ነገር እንዴት ማድረግ እንችላለን? ቀጣይ የቀረችውን ናት ፑሽ አፕ ይላል። ፑሽ እንዲህ አፕ እንዲህ ፑሽ እንዲህ አፕ እንዲህ 3 ራውንድ የሚገራርም 6 ስቴፕ ሄደን ነበር። 6 ስቴፕ 6 ኤክሰርሳይዝ እንዲህ በአጭር ጊዜ ሪከቨር አድርጌ ሳልቆይ ማለት ነው። ይሁን አይመስልም ነበር ግን አድርገነዋል።